ስለዚህ ምንም አይነት አገልግሎት ላይ ያልዋሉ እንስሳት ለሃይማኖታዊ አገልግሎት ይውሉ ነበር። አሁን መሲህነቱን ክብሩን ለመግለጥ እንደዚህ አይነቱን እንስሳ መረጠ። የመድኃኒታችን የኢየሱስ ክርስቶስን መሲህነቱን ለማወቅ ብዙዎች ብዙ ጥረት አድርገው ነበር። ትላንት ማታ እንደተማርነው ለዛች ሳምራዊት አሁን አንተ የምትለኝን ስለ ሕይወት ውሃ ሲነግራት እኔ የምሰጠው ውሃ ለዘላለም አያስጠማም ሲላት ስግደት ቤት ነው በኢየሩሳሌም ወይስ በገሪዛን ተራራ ብላ ስትጠይቀው ለአብ በዚህ ወይንም በዛ የማይሰግዱበት ጊዜ ይመጣል፣ አብ የሚፈልገው የእውነትና የመንፈስ አምልኮ ነው ሲላት ክርስቶስ የሚባለው መሲህ እንዲመጣ አውቃለሁ፣ ሲመጣ እሱ አሁን የምትለኝን ይነግረናል ስትለው ጌታ ምንድን ነበር ያለው? የምነግርሽ እርሱ እኔ ነኝ። መሲህነቱን ያኔ ገልጿል። ብዙ ቦታ ግን አልገለጠም። ያውም አንዳንዴ ተአምራት ያደርግና ለብዙዎች አትንገሩ ይላቸው ነበር ደቀ መዛሙርቱ። ዮሐንስ መጥምቅ ፀሐይ ፍኖት የተባለው መንገድ ጠራጊ ከጌታ በፊት ሲመጣ መሲሁ አንተ ነህን እያሉ ይጠይቁት ነበር። እንደገና ዮሐንስ ወንጌል ምዕራፍ 7 ላይ እንደምናነበው የጌታ ደቀ መዛሙርት በስውር የሚሰራ የለምና ራስህን ለዓለም ግለጥ ብለውታል ጌታን። መሲህነትህን አሳውቅ ማለት ነው። ዛሬ መሲህነቱ ታውቋል። የተላከው የሚጠብቁት መሲህ እነ ዘካርያስ ትንቢት የተናገሩለት፣ ዘካርያስ ብቻ ሳይሆን ብዙ ነቢያት ስለ መሲሁ ትንቢት ተናግረዋል። ዘካርያስን የመረጥኩበት ምክንያት በታላቅ ክብር በትህትና በአህያ ተጭኖ ወደ ቤተ መቅደስ እንደሚገባ የተናገረ ብቸኛ ነቢይ ዘካርያስ ስለሆነ ነው። ምዕራፍ 9 ቁጥር 9 ላይ ምን የሚል ቃል እናነባለን? እዚህ ላይ እንደምታዩት አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ይህ ትንቢት ዛሬ ተፈጸመ። ክርስቲያኖች ወደ ቤተ መቅደስ ያ ሰማያዊ ንጉሥ በክብር ገባ። ቅድም ብፁዕ አባታችን ሲቀድሱ ቅዳሴውን ተሰሙ ነበር። ቅዳሴ ጸሎት ብቻ አይደለም ክርስቲያኖች፣ ትምህርትም ነው። አስተውለን ከሰማነው ያው የቴዎሎጂ ሊቃውንት የነገረ መለኮት መሰረቱ የትምህርት ሃይማኖት መሰረቱ ሥርዓተ ቅዳሴ ነው ይላሉ። ስለዚህ በጎርጎርዮስ ዘኑሲስ ስም የተሰየመው የቤተ ክርስቲያናችን ቅዳሴ ኑ ትርአዩ እጹበ ነገረ ዘተገብረ ውስተ ቤተ ጸሎት ጊዜ ይበው ሊቀ ካህናት። ማን ነው ይህ ሊቀ ካህናት? ምን ነው አታውቁትም እንዴ? ኧረ በደንብ በሉት ዋካችሁ። ኢየሱስ ክርስቶስ ነው። ይህ የካህናት አለቃ ወደ መጋረጃ ውስጥ በገባ ጊዜ በቤተ መቅደስ የተደረገውን ታዩ ዘንድ ኑ ቦአቤሃ እግዚአጋስት ወመናፍስት እንዘይጽያን ዲበ እዋላድ ትሁት። የአጋስት የመናፍስት ጌታ በተዋረደች በሰው ዘንድ በተናቀች በአህያ ግልገል ተቀምጦ ወደ ቤተ መቅደስ ገባ። የመጀመሪያው ዲያቆን ያነበበውን ሰምታችኋል ከዕብራውያን መልእክት። በትህትና ወደ ምድራዊቷ ቤተ መቅደስ ቢገባ ግን በሰው እጅ ወዳልተሰራችው ወደ ሰማያዊቷ ቤተ መቅደስ ደግሞ የገባው በከበረ ደሙ ነው። በታላቅ ክብር ስለኛ ባፈሰሰው በክቡር ደሙ ቤዛ ይሆን ዘንድ ያፈሰሰውን ክቡር ደሙን ይዞ ወደ ሰማያዊቷ መቅደስ ገባ። የብሉይ ሊቀ ካህን በዓመት አንድ ጊዜ ደብተራ ኦሪት ወደ ተባለችው ድንኳን ወደ ቅድስተ ቅዱሳን የእንስሳቱን ደም ይዞ ይገባ ነበር። ያውም ለራሱ ኃጢአት ለሕዝቡም ኃጢአት እግዚአብሔር ስሬት ይሰጥ ዘንድ። የኛ ሊቀ ካህን ግን ኃጢአት የሌለበት ንጹህ ነው። ስለ ኃጢአት እኔን የሚወቅሰኝ ማን ነው ያለ? የኛን ኃጢአት የተሸከመ እንደ ኢሳይያስ ትንቢት ነፃ ደዌነ ወጾረ ሕማመነ ሕማማችንን ደዌያችንን የተሸከመ። በጣም የሚደንቃችሁ ከኦሪቱ ሊቀ ካህን በተለየ መንገድ ሊቃውንት ኦርቶዶክሳውያን አባቶቻችን እንደሚያስተምሩት
መስዋዕቱ ሰዊ ራሱ ካህን ወለሊው መስዋዕት ራሱ መስዋዕት ሆኖ የቀረበ መስዋዕት ወለሊው ተወካፊ ከአባቱ ከመንፈስ ቅዱስ ጋር ደግሞ የመስዋዕቱ ተወካፊ ሆነ ድንቅ ሊቀ ካህናት። እንዲህ ነው የሚለው ቅዱስ ጳውሎስ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠው ከምድራዊቷ ቤተ መቅደስ በምትበልጠውና በምትሻለው በእጅም ባልተሰራችው ድንኳን አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ ይላል። እንደዚህ አይነት ሊቀ ካህናት አለን ክርስቲያኖች። ክብርና ምስጋና ለአምላካችን ይሁን። ታዲያ ህዝቡ በፍጹም ትህትና ወደ ቤተ መቅደስ ሲገባ እንዴት ነው የተቀበሉት? እንድትሳተፉ ብዬ ነው። እንዴት ነው የተቀበሉት? ሆሳዕና እያሉ በእልልታ። የሚያሳዝነው እሁድ ዕለት ሆሳዕና እያሉ የተቀበሉት ሰዎች ከ5 ቀን በኋላ ስቅሎ ስቅሎ ስቀለው ስቀለው ይሉ ነበር። አይገርማችሁም? የዓለም ወረተኛነት ያከበረችውን ጌታ እንደገና አስወግደው ስትል አያሳዝንም? ለሱ አይደለም አንተ የተቀመጥክባት አህያ እንኳን ክብር ይገባታል ብለው ልብሳቸውን ካነጠፉ በኋላ በዕለተ ዓርብ ግን ልብሱን እየቀደዱ ነው ያዋረዱት። ንጉሥ ነህ ብለው የምትመጣው የአባታችን የዳዊት መንግስት ዘላለማዊ ናት። የዳዊት ልጅም በእግዚአብሔር ስም የሚመጣው የዳዊት ልጅ ቡሩክ ነው። ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የመጣው እሱ ቡሩክ ነው እንዳላሉ ንጉሥ ነህ እንዴ እያሉ በመቃ እየመቱ ተዘባበቱበት። ንጉሥ ስለሆንክ የንግስና ልብስ ያስፈልጋል ብለው ለፌዝና ለስላቅ ቀይ ግምጃን አለበሱት። ክርስቲያኖች ዓለም እንዲህ ወረተኛ ናት። ያከበረችውን ጌታን እንኳን እንዲያጎሳቁላ ሰቅላለች። ዓለም ብዙ ጊዜ ስታከብረን እንጠንቀቅ እንዳትጥለን። ስለ ዓለሙ ወረት ምን እንደሚባል እናውቃለን። ሁል ጊዜ በቤቱ ስናገለግል፣ ስንቀድስ፣ ስንሰብክ፣ ስንዘምር መታየታችን ሁሌ በእግዚአብሔር ፊት እንዲሆን እንጠንቀቅ። በሰው ፊት አይደለም። በሰው ፊት ጻድቅ መስሎ መታየት ቀላል። አሁን የካህን ልብስ ስለለበስኩ እዚህ ስለቆምኩ ስለኔ ብዙ ታስቡ ይሆናል። የኔን ጉድ ግን አምላክ ያውቃል። ስለ ዘካርያስና ስለ ሚስቱ ስለ ኤልሳቤጥ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? በእግዚአብሔር ፊት ጻድቃን ነበሩ። በማን ፊት? እስቲ በደንብ በሉት። በሰው ፊት ጻድቅ መስሎ መታየት በጣም ቀላል። ትልቁ ነገር በእግዚአብሔር ፊት ጻድቅ መሆን። አገልግሎታችንን እግዚአብሔር ሲያጸድቅልን ዓለም መሲሁን አላወቀችውም። ለጊዜው ሆሳዕና አለች። ለዚህ አይደል ለከተማይቱ ያለቀሰላት? በኋላ እኮ ወደ ኢየሩሳሌም ከገባ በኋላ አለቀሰላት። በእግዚአብሔር ቸርነት እግዚአብሔር ፈቅዶ ባለፈው ዓመት ኢየሩሳሌም ሄጄ ነበር። ኢየሩሳሌም ስትሄዱ እጹብ ነገር ነው የምታዩ። ደብረ ዘይት ተራራ ላይ ቆማችሁ መላው ኢየሩሳሌም ትታያለች። ጌታም እንዲህ ነው ያደረገው። እዛ ላይ ቆሞ ከተማይቱን አያት። ብታውቂስ ሰላምሽ ዛሬ ነበር፣ ግን አላወቅሽም። ይህ ከዓይንሽ ተሰውሯል አላት። ትንቢትም መናገሩ ነው። በ70 ዓመተ ምህረት ሮማውያን ከተማዋን እንደሚያፈርሷት ትንቢት አስቀድሞ ተናገረ፣ አለቀሰላት። ለጊዜው ግን እውነት ነው፣ በክብር ተቀበሉት። ልብሳቸውን በአህያው ላይ እየጫኑ በየመንገዱ እያነጠፉ የዘንባባ ዝንጣፊ ይዘው ለምን ይመስላችኋል ልብሳቸውን መሬት ላይ እየጣሉት? በእስራኤላውያን ባህል ልብስ እያነጠፉ መቀበል ለንጉሥ የሚገባ ክብር። ለዚህ አባባሌ አንድ ጥቅስ ልጥቀስ። መጽሐፈ ነገሥት ካልዕ ሁለተኛው ማለቴ ነው ምዕራፍ 9 ቁጥር 13 ላይ የኢዮሳፍጥ ልጅ ኢዩ በነገሰ ጊዜ፣ አሁን የነገርኳችሁ ጥቅስ እዚህም ላይ አለ ስክሪኑ ላይ፣ ሁለተኛ ነገሥት ምዕራፍ 9 ቁጥር 13 ኢዩን ሁሉም ልብሳቸውን ወሰዱ፣ በሰገነት መሰላል ላይ ጣሉ፣ ልብሳቸውን አንጥፈው ተቀበሉት ይላል። መለከት እየነፉ ንጉሥ ነው አሉ ስለ ኢዩ።
አልዓዛርን ካስነሳው በኋላ የሚመጣው መሲህ ንጉሱ እሱ ነው ብለው ስለገመቱ ልብሳቸውን እያነጠፉ ተቀበሉት። ታዲያ ህዝቡን ይህ ቢያስደስትም አንዳንዶች ግን አልተደሰቱም። ፈሪሳውያን፣ ካህናት፣ የካህናት አለቆች፣ ጸሐፍት ያው ጌታን ምን አሉት? ደቀ መዛሙርት ይዘምራሉ፣ አረ ዝም በሉ በላቸው። ጌታ ምንድን ነበር ያለው? እነዚህ ዝም ቢሉ ድንጋዮች ይጮሃሉ። ሰይጣን ይቀናል እግዚአብሔር ሲከብር። ክርስቲያኖች ለአምላካችን እልል ስንል የሚከፋው ሰው ካለ መንፈሱ የማን እንደሆነ መመርመር አለበት። ለእግዚአብሔር ሲዘመር ቅር የሚለው ካለ፣ የሜልኮል አይነት የትዕቢት ልብ ያለው ሰው ካለ በውስጡ ስላለው መንፈስ ራሱን ይጠይቅ። ደቀ መዛሙርቱ እንዳይዘምሩ ፈሪሳውያን ቢናገሩም ሰይጣን በእነሱ ሹክ ቢልም ቅሬታውን ቅናቱን ቢገልጽም በዳዊት አንደበት ግን ምን ተብሏል? ትልልቆች ዝም ቢሉ የሚጠቡት ሕፃናት ይዘምራሉ። እማፈ ደቂቆ ሕፃናት አስተዳሎ ከሰዋተ ከሕፃናት ከሚጠቡት አንደበት ምስጋና ላንተ አዘጋጀ። ለምን? ከመትን ስቶ ለጸላይ ወለገፋይ ጠላት ሰይጣንን ትጥለው ታዋርደው ዘንድ አምላካችን በዚህ ይከብራል። ለሱ ሲዘመርለት ጠላት ደግሞ ይዋረዳል። ዝማሬያችሁ ቅድም የመዘምራኑ ዝማሬ አስደስቶኛል ያልኩት ለዚህ ነው። ክብርና ምስጋና አሁንም ለአምላካችን ይሁን። በታላቅ ክብር ተቀበሉት። ማቴዎስ፣ ማርቆስ የተባሉ ወንጌላውያን እንደጻፉት የዛፍ ቅርንጫፍ እየያዙ ምን አይነት ዛፍ እንደያዙ ግልጽ አይደለም። ወደ ዮሐንስ ወንጌል ስንገባ ግን የዘንባባ ዛፍ ዝንጣፊ ይዘው የመጡ ሰዎች ይላል። የዘንባባ ዛፍ ዝንጣፊ ኢየሩሳሌም አካባቢ ባይኖርም ወደ ኢያሪኮ ስትወርዱ ደግሞ ኢያሪኮም እኛ ገዳም አለ። ኢየሩሳሌም ስትሄዱ ከምትኮሩበት አንዱ ትልቁ ነገር አባቶቻችን ያቆዩትን የኛን ገዳማት ስታዩ እግዚአብሔር ለኢትዮጵያ የሰጠውን በረከት ታደንቃላችሁ። ስለዚህ ከኢያሪኮ እንደመጣ ይነገራል ይሄ ዘንባባ ዝንጣፊ። ለዚህ ነው በኋላ ሲባረክ ታያላችሁ። ዛሬም የዘንባባ ዝንጣፊ ይዘን ለዚህ ታላቅ ንጉስ ሆሳዕና በአርያም የምንለው በቤተ ክርስቲያን ታሪክ ቅድም መምህሩ እንዳሉት ፈረንጆች ቴዎሎጂን የተማረ ምሁር ቴዎሎጂያን፣ የነገረ መለኮት ምሁር፣ የኛ አባቶች ዮሐንስን ቴዎሎጂያን ለማለት ታኦሎጎስ ይሉታል። ቴዎሎጂያን የነገረ መለኮት ምሁር ሊባል የሚገባው አንድ ኢትዮጵያዊ ሊቅ አለ። ምናልባት በስም ብዙዎቻችሁ ማታውቁት በ15ኛው መቶ ክፍለ ዘመን የነበረ ጋስጫ የምትባል ቦታ ላይ በመምህርነት የተቀመጠ መነኮስ ነው። አባ ጊዮርጊስ ይባላል። መጽሐፈ ምስጢር የሚባል መጽሐፍ አለ። እዛ መጽሐፍ ላይ እንደሱ ስሙን ካልገለጸ ከአንድ መምህር ርቱዐ ሃይማኖት ከሚባል ሊቅ የወሰደውን ንባብ የሆሳዕና ንባብ ላይ ከቶታል። መጽሐፈ ምስጢር በጌታ ታላላቅ በዓላት በልደት፣ በጰራቅሊጦስ፣ በሆሳዕና የሚነበብ ንባብ። ለነገሩ ይሄ ርቱዐ ሃይማኖት የራሱ ድርሰት አለው። ድርሳን ዘበዓላት አብያት የሚባል አሁን ባጭሩ ምን ለመናገር ፈልጌ ነው፣ አባ ጊዮርጊስ ከዚህ ከታላቁ ኢትዮጵያዊ ሊቅ ስሙን ካልገለጸው በብዕር ስሙ ግን ርቱዐ ሃይማኖት ከሚባለው የወሰደው ንባብ ትንሿን ቀንጭቤ ባነብላችሁ ለዚህ ለታላቅ ንጉስ ለክብሩ መዘመር እንዳለብን ሲናገር ምን ይላል? ርቱዐ ሃይማኖት ወይዜኒ ንግበር ባለ በቃለ ይባቤ እንዘንብ ስብሐት በአርያም ለዘተወልደም ቅድመ ይትፈጠር ዓለም። አሁንም ምእመናን ወዳጆቼ ሆይ ይላል ድንግል ማርያምን እንሳለማት፣ በክርስቶስ ሕያዋን እንሁን፣ በክርስቶስ እንኑር፣ በክርስቶስም እንዳን ለዘላለሙ ይላል። አሜን አትሉም እንዴ? አሜን እኮ ማለት የምትለው ትክክል ነው። ይሁንልን። በረከት ከሆነ ይሁንልን፣ ይደረግልን። ትምህርት ሃይማኖት ከሆነ ደግሞ ይሄ የሃይማኖት ትምህርት ትክክል ነው ማለት ነው። አሜን ካላላችሁ ግን አልተስማማችሁም። ለዚህ ነው ካህናቱ ሲያሳርጉ አሜን ያላሉትን በደንብ በሉት አሜን ያሰኝልን የሚሉት።